አህመድን ጀበል የምትባል ደንቆሮ እስኪ እኔ ልስደበውና ማንኛውም ሙስሊም መጥቶ እኔን ይግጠም። አህመድን ጀበል ኦነግ ደንቆሮ ነው። አስረግጬ ነው ቆርጠናክለት። አንድ ደንቆሮ በእስልምና 1.3 ቢሊዮን ህዝብ የሚከተለው የተከበረ እምነት አያስፈልግም ውዳቂ ነው ያለውን ፍራንክሊንን ከአብይ አህመድ ጋር አይደለም ያለው አሁን አዲስ አበባ ለምን አትቃወምን ብላችሁ ንገሩት። ይሄን አህመድ ጀበል የተባለ ገበጣ ራስ ቆርጠላክለትና ከኔ ጋር አሁን ይግጠም እስኪ የሱ ተከታይ አስረግጬ እኮ እየነገርኩ ነው። አህመድን ጀበል የተባልክ ኦነግ እንዴት አማራ እንዲጨፈጭፉ እኮ የሚናገረው ነገር ሰምተሻል? ዲዛይን ሲያደርግ እሱን እንዴት እንደምንነጥቀው እንዴት እንደምታጠፋው ሙስሊምም አይደለም ባይዞ አህመድን ጀበል አክራሪ ኦሮሞ ነው። ለአህመድን ጀበል አርሱልን። ይሄን ገበጣ ራስ ቆርጠላክለት እስኪ የሱ ተከታይ ይምጣ እኔ ጋር። ሙስሊም አያስፈልግም ያለው ፍራንክሊን የት ነው ያለው? አዲስ አበባ ከማን ከጓደኛ ከአብይ አህመድ ጋር። ለአብይን ቆርጠላክለት የገበጣ ራስ። ሁለቱንም ገበጣ ራስ እንደዚህ አድርጌ ነው ምዘቀዝቀው። ና እስኪ አሁን የሱ ተከታይ ከዚህ በኋላ ወደኛ ቤት ና ግጠምኛ ግጣ አችልማ ሞራል የለም ውዳቂ ኦነግ ስለሆነ እስልምናን አያስፈልግም ያለው እንግሊዝ እኮ አባራ በ24 ሰዓት ውስጥ ከኤርፖርት የመለሰችው ፍራንክሊን አዲስ አበባ ውስጥ ያለ አላውቅ ብለን አህመድን ጀበል ባይዘው እየተማረ ነው ያውቃል። አንድ ዱቄታም ኦነግ ኦሮሞ አስረግጬ የምነግርህ የት አባት ካለ ነው ምን እፎይ ምናምን ልከተል ከምትል አንተ ደደብ የተማርክ አህያ አስረግጬ የምነግርህ እኔን እስኪ ፍርድ ቤት አቅርበኝ። አህመድን ጀበል የተባለ አንተ ገበጣ ራስ ማይም የተማርክ ማይም ፊደል የቆጠረ ማይም አስረግጠ ነግረህ ቆርጠህ ላክና ይምጣ እስኪ ወደ ኢየሱስ ከተከታይ ና ኦሮሞ ምትባል ወደኛስ ወንድ እኮ አትነካኝማ ታቀኛለህ። እንደ ንብ ነው ምንድፍህ በየቀኑ እየወጣ አንተ ወራዳ